ውድ ተመልካች አድማጮቻችን እንደምን ከርማችኋል? በዛሬው የኳስ ዓለም ፕሮግራም ለአርጀንቲና ብሔራዊ ቡድንና ለእንግሊዙ ሊቨርፑል በመሃል ሜዳ መስመር የሚጫወተው የአሌክሲ ማካሊስተር አጭር የእግር ኳስ ታሪክ ይዘንላችሁ ቀርበናል። እንደምትደሰቱበት እናምናለን። ለአርጀንቲና ብሔራዊ ቡድንና ለእንግሊዙ ሊቨርፑል በመሃል ሜዳ መስመር የሚጫወተው አሌክሲ ማካሊስተር ማን ነው? በሙሉ ስሙ አሌክሲ ማካሊስተር እየተባለ የሚጠራው ለእንግሊዝ ፕሪሚየር ሊግ ክለብ ሊቨርፑል እና ለአርጀንቲና ብሔራዊ ቡድን አማካይ ስፍራ የሚጫወተው አርጀንቲናዊ ፕሮፌሽናል እግር ኳስ ተጫዋች የተወለደው እንደ አውሮፓውያን አቆጣጠር በዲሴምበር 24 ቀን 1998 ሲሆን ውልደቱም አርጀንቲና ውስጥ ልዩ ስሙ ሳንታ ሮዛ በሚባል ቦታ ነው። ማካሊስተር የወላጆቹ የአያቶቹ የዘር ግንድ የሚመዘዘው ከስኮቲሽ አይሪሽ ሲሆን እነሱም ወደ አርጀንቲና የመጡት በስደት ሆኖ በእናቱም የእናቱ ዘር የጣሊያን ዘር እንዳለባት ይናገራል። ማካሊስተር የእግር ኳስ ህይወት የሚጀምረው ገና በጣም በልጅነቱ ሲሆን በልጅነቱ ኳስን የመጀመሩ ሚስጥር የሆነው ደግሞ መላ ቤተሰቡ ኳስ ተጫዋች መሆናቸው ነው። አባቱ ካርሎስ ማካሊስተር ፕሮፌሽናል እግር ኳስ ተጫዋች የነበረ ሲሆን በግራ ተከላካይ ቦታ ላይ ሲጫወት ለአርጀንቲና ቦካ ጁኒየርስ ክለብ ይጫወት ነበር። የማካሊስተር ሁለት አጎቶች ፓትሪሲዮ እና ፍራንኮ እንዲሁም ኳስ ተጫዋች ነበሩ። ማካሊስተር የተጫወተ ያደገው ከሁለት ታላላቅ ወንድሞቹ ፍራንሲስ እና ኬቪን ጋር ሲሆን እነሱም ፕሮፌሽናል እግር ኳስ ተጫዋች ናቸው። ማካሊስተር ሁልጊዜም በልጅነቱ በአውሮፓ ፕሮፌሽናል ተጫዋች የመሆን ህልም የነበረው ሲሆን ህልሙንም ለማሳካት በልጅነቱ መጀመሪያ በሶሻል ዋይ ዲፖርቲቮ ፓርኪን የወጣቶች አካዳሚ ተቀላቅሎ ስልጠናን ጀመረ። የማካሊስተር የክለብ ታሪክ ምን ይመስላል? ማካሊስተር እንደ ሁለቱ ታላላቅ ወንድሞቹ አርጀንቲኖ ጁኒየርስ የሚባለውን ክለብ ከመቀላቀሉ በፊት በሶሻል ዋይ ዲፖርቲቮ ፓርኪን ኳስ መጫወት ጀመረ። የመጀመሪያ ክለብ ጨዋታውንም ኦክቶበር 30 ቀን 2016 ቡድኑ ከሴንትራል ኮቦርዶ ጋር 0-0 በሆናቸው ውጤት በተለያየበት ጨዋታ በሁለተኛው አጋማሽ ተቀይሮ ገብቶ ተጫወተ። ማካሊስተር የመጀመሪያ ጎሉን ያስቆጠረው ማርች 10 ቀን 2017 ሲሆን ይሁንም ቡድኑ ከሜዳው ውጭ በኢንስቲትዩት 2-1 በተሸነፈበት ወቅት ነበር። በዛው የውድድር ዘመን ቡድናቸው ወደ ፕሪሚየር ሊግ ዲቪዚዮን ቻምፒዮንነት እንዲደርስ ከፍተኛ አስተዋጽኦ በማድረግ በ23 ጨዋታዎች 3 የጎል ተሳትፎች ነበረው። ኖቬምበር 25 ቀን 2017 ማካሊስተርና ሁለት ወንድሞቹ በሳን ሎሬንዞ 1-0 በሆነ ውጤት ሲሸነፉ ለመጀመሪያ ጊዜ ሶስቱም በአንድ ላይ የመጫወት አጋጣሚ ያገኙበት ወቅት ነበር። በወቅቱም ማካሊስተርና ፍራንሲስ በመጀመሪያው አሰላለፍ ላይ የተከተቱ ሲሆን ኬቪን ደግሞ ተቀይሮ ገብቶ ተጫውቷል። ማካሊስተር ጥር 24 ቀን 2019 ለእንግሊዝ ፕሪሚየር ሊግ ክለብ ብራይተን ለ4 ዓመት ተኩል ኮንትራት ፈረመ። ሆኖም ግን የኮንትራት ስምምነቱ አካል በሚጠቁመው መሰረት በቀሪው 2018-19 የፕሪሚየር ሊግ ውድድር ዘመን በአርጀንቲኖስ ጁኒየርስ በውሰት እንዲቆይ፣ በመቀጠልም ጁን 2019 ማካሊስተር እንደገና ለቦካ ጁኒየርስ በውሰት ተሰጠ። እስከዛም ጃንዋሪ 2020 መጨረሻ ቆይቷል። በቦካ ጁኒየርስ ቆይታም ቀደም ብሎ ክለቡን ከተቀላቀለው ወንድሙ ኬቪን ጋር ተገናኝቶ አብሮ የመጫወት እድል አጋጥሞት ነበር። ማካሊስተር በአጠቃላይ ለሀገሩ ሁለቱ ክለቦች አርጀንቲኖስ ጁኒየር እና ቦካ ጁኒየርስ በተጫወተባቸው 5 ዓመታት 79 ጊዜ ተጫውቶ 11 ጎሎችን በስሙ አስመዝግቧል። በመቀጠልም ማካሊስተር መደበኛ ክለቡን ብራይተንን ተቀላቅሎ ማርች 7 ቀን 2020 በ80ኛው ደቂቃ ተቀይሮ ገብቶ የመጀመሪያ ጨዋታውን ከወልቭስ ጋር ከሜዳው ውጭ በተደረገ ጨዋታ ተሰለፈ። ይህም ጨዋታ በኮቪድ-19 ወረርሽኝ ምክንያት ተቋርጦ በሰኔ ወር ፕሪሚየር ሊጉ እስኪጀምር ድረስ የብራይተን የመጨረሻው ጨዋታ ነበር። ማካሊስተር የመጀመሪያ በክለቡ በራሱ ሜዳ ጁን 20 በተደረገ ጨዋታ አርሰናል 2-1 ሲያሸንፉ ተቀይሮ ገብቶ ተጫወተ። ከ3 ቀናት በኋላ ክለቡ ከሌስተር ሲቲ ጋር 0-0 ባቸው ውጤት ሲለያይ እሱም በመጀመሪያው አሰላለፍ ተካቶ ተጫወተ። ማካሊስተር የመጀመሪያ ጎሉን በሴፕቴምበር 17 ቀን 2020 ለክለቡ በቡድኑ ኤኤፍኤል ዋንጫ ፖርትሞዝን 4-0 ሲያሸንፉ በግንባሩ ገጭቶ ጎሉን አስቆጥሮ ነበር። በቀጣዩ ዓመት በ2021-22 የውድድር ዘመን ማካሊስተር በመክፈቻ ጨዋታ ላይ ቡድኑ ከሜዳው ውጭ በርሊን 2-1 ሲያሸንፍ የማሸነፊያውንና ሁለተኛውን የፕሪሚየር ሊግ ጎሉን አስቆጠረ። ማካሊስተር ብራይተን በቆየባቸው ጊዜያት በ2022-23 የውድድር ዘመን በ10 ጎሎች የብራይተን ከፍተኛ ግብ አስቆጣሪ ሲሆን በዚህ ዓመትም በቢቢሲ ስፖርት ተጠቃሚዎች የወቅቱ የብራይተን ምርጥ ተጫዋች ሆኖ ተመርጧል። በ2023-24 የውድድር ዘመን በጁን 8 ቀን 2023 ማካሊስተር ለሊቨርፑል የ5 ዓመት ኮንትራት በመጀመሪያ 35 ሚሊዮን ተከፋይ በሚሆንና በሂደትም 55 ሚሊዮን በሚደርስ ክፍያ ተፈራረሙ። የመጀመሪያ ጨዋታውንም ለክለቡ ኦገስት 13 ቀን ከቼልሲ ጋር በተደረገ ጨዋታ የተሰለፈ ሲሆን ውጤቱም 1-1 አቻ ውጤት ተለያዩ። ማካሊስተር የመጀመሪያውን ጎል ለሊቨርፑል በዲሴምበር 3 ቀን ቡድኑ ፉልሃምን 4-3 ሲያሸንፉ አስደናቂ በሆነ ሁኔታ ከ28 ሜትር ርቀት ላይ ያስቆጠረ። ይህችም ጎል የታህሳስ ወር የፕሪሚየር ሊጉ ምርጡ ጎል ሆና ስትመረጥ በኋላም የ2023-24 የውድድር ዘመን የሊቨርፑል ምርጥ ጎል ሆና ተመዝግባ ነበር።
ማካሊስተር በቀድሞ የክለቡ ማናጀር የርገን ክሎፕ ዘመን ጥሩ የሚባል ጊዜ ያሳለፈ ሲሆን በአሁንም በ2024-25 የውድድር ዘመን ከአዲሱ ማናጀር አርኔ ስሎት ጋር ጥሩ ጅማሬ ኖሮት በአማካይ ስፍራ የተጫወተ ይገኛል። ማካሊስተር ይህን ፕሮግራም እስካጠናቀርንበት ጊዜ ድረስ ለሊቨርፑል 60 ጊዜ ተጫውቶ 8 ጎሎችን አስቆጥሯል። የማካሊስተር የብሔራዊ ቡድን ተሳትፎ ምን ይመስላል? ማካሊስተር ለአርጀንቲኖስ ጁኒየር መጫወት እንደጀመረና ብዙም ሳይቆይ የአርጀንቲና ከ20 ዓመት በታች አሰልጣኝ የሆኑት ክላውዲዮ አቡዳ ከኦገስት 2019 ጥሪ ደረሰው። የመጀመሪያው ጨዋታዎችም በአሜሪካ ሀገር ውስጥ ከቺሊና ከሜክሲኮ ጋር ያደረጉት የወዳጅነት ጨዋታ ጀምሯል። ጁን 1 ቀን 2021 ጃፓን ባዘጋጀችው የኦሎምፒክ ጨዋታዎች ላይ ማካሊስተር የአርጀንቲና የኦሎምፒክ እግር ኳስ ቡድን ላይ ጁን 22 ቀን ከአውስትራሊያ ጋር ባደረገችው የመክፈቻ ጨዋታ ተጫውቶ ቡድኑ 2-0 ሽንፈትን አስተናገደ። በቀጣዮቹ ሁለት የምድብ ማጣሪያ ጨዋታዎች አርጀንቲና ግብፅን 1-0 አሸንፋ ከስፔን ጋር 1-1 በሆናቸው ውጤት ብትለያይም ቡድኑ ወደ ቀጣዩ ዙር ማለፍ አልቻለም። ይሁን እንጂ ማካሊስተር በሁሉም ጨዋታዎች ተሰልፎ ተጫውቷል። ማካሊስተር ጃንዋሪ 22 ቀን ለአርጀንቲና ዋናው ብሔራዊ ቡድን ተጠርቶ ማርች 25 ቀን ቡድኑ ቬንዙዌላን 3-0 ባሸነፈበት ጨዋታ ለብሔራዊ ቡድኑ የመጀመሪያውን ጨዋታ አደረገ። ጁን 1 ቀን በእንግሊዝ ሀገር ዌምብሌይ ስቴዲየም በተደረገው የ2022 የአውሮፓና የላቲን አሜሪካ ዋንጫ አሸናፊ ፋይናሊሲማ ጨዋታ ላይ አርጀንቲና ጣሊያንን 3-0 በስታሸንፍ ማካሊስተር የቡድኑ አባል ነበር። ማካሊስተር በኳታር በተደረገው የ2022 የፊፋ የዓለም ዋንጫ የአርጀንቲና ብሔራዊ ቡድን ውስጥ ተካቶ በኖቬምበር 30 ከፖላንድ ጋር በተደረገው የምድብ ጨዋታ ቡድኑ 2-0 ሲያሸንፍ እሱም የመጀመሪያ ጎሉን አስቆጠረ። እንዲሁም ቡድኑ ለዋንጫ ባደረገው የመጨረሻ ጨዋታ ላይ የቡድኑ አጋሩ ዲማሪያ ያስቆጠረ ጎል በግሩም ሁኔታ አመቻችቶ ያቀበለው ማካሊስተር ነበር። ጁን 2024 ማካሊስተር አርጀንቲና በ2024 የኮፓ አሜሪካ የውድድር ወክሎ ከአንድ የቡድን ጨዋታ በስተቀር ሁሉንም ጨዋታዎች ተሳትፎ ነበር። በውድድሩም 2 ለጎል የሚውሉ ኳሶችን አመቻችቶ በማቀበልና ቡድኑም ዋንጫውን እንዲያሳካ ከፍተኛ አስተዋጽኦ ካደረጉ ተጫዋቾች ውስጥ አንዱ ነበር። ማካሊስተር በርካታ ስኬቶችን በቡድኑ የተቀዳጀ ሲሆን ከሞላ ጎደል የሚከተሉት ናቸው። ከቦካ ጁኒየርስ ጋር 2019-20 የውድድር ዘመን የፕሪሜራ ዲቪዚዮን አሸናፊ ነበር። ከሊቨርፑል ጋር የ2023-24 የኤፍኤል ዋንጫ አሸናፊ ነበር። የ2022 የፊፋ ዓለም ዋንጫ ከቡድኑ ጋር ከአርጀንቲና ጋር ያሸነፈ ሲሆን የ2024 የኮፓ አሜሪካም ከአርጀንቲና ጋር ያሸናፊ ነበረ። ውድ ተመልካች አድማጮቻችን የታዋቂውን ማካሊስተር ለአርጀንቲና ብሔራዊ ቡድንና ለእንግሊዝ ሊቨርፑል በመሃል ሜዳ መስመር የሚጫወተውን አጭር የእግር ኳስ ታሪክ የዳሰስንበት የኳስ ዓለም ፕሮግራም በዚሁ እያጠናቀቅን የፕሮግራማችን አዲስ የሆናችሁ ለጥቂቶቹ ዝግጅቶቻችን በቅድሚያ እንዲደርሳችሁ ሰብስክራይብ እንድታደርጉ በአክብሮት እየጠየቅን የፕሮግራማችን ቋሚ አድማጭ ተመልካቾቻችን ሼርና ኮሜንት በማድረግ እንደ ሁልጊዜው ለዝግጅቶቻችን ድጋፋችሁን እንድትለግሱን በመጠየቅ የዕለቱን ዝግጅቶቻችንን መልካሙን በመመኘት አበቃን። እስከ ሳምንት ቸርን ሰንብት።